ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱ የክብሩ መንጸባረቅና የባሕርዩ ምሳሌ ሆኖ ሁሉን በሥልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጸ በኋላ በሰማያት በግርማው ቀኝ ተቀመጠ። የተቀመጠ ሰው ሥራ የጨረሰ ሰው፣ ሥራ ያልጨረሰ ሰው። ስለዚህ ጌታ ኢየሱስ ክርስቶስ የዳንነትን ጉዳይ ጨርሶ አብ ቀኝ ዘንድ ምን ሆነ ማለት ነው? ተቀመጠ። እኔና አንተ የምንሰራበት ሥራ የለም ማለት አትበቆም ወይታ አሸንትነ ካየንታቱ ክርስቶስ ግን ያንን ሥራ ሰርቶ በአብ ቀኝ ዘንድ ምን ሆኗል? ተቀምጧል። እስቲ አርፏል በሉ። ይገሙና አርፏል በሉ። ጌታ ይባረክ። እንዲህ በሚል ርዕስ ይህን የእግዚአብሔርን ቃል ክፍል አካፍላችኋለሁ። እድል ነው በሚል ርዕስ ዕብራውያን መልእክት በአዲስ ኪዳን ውስጥ ካሉ ከ13ቱ መልእክቶች አንዱ ሆኖ የተቀመጠ መልእክት ነው። መጽሐፉን ማን እንደጻፈ እርግጠኛ መሆን አንችልም። ብዙ ሰዎች አንዳንዶች ጳውሎስ ነው ይላሉ፣ አንዳንዶች ኬፋ ነው ይላሉ፣ አንዳንዶች አጵሎስ ነው ይላሉ፣ ሌሎች ባርናባስ ነው ብሎ የሚያምኑትም አሉ እና በአብዛኛው በመጽሐፍ ቅዱስ አስተማሪዎች ዘንድ የዕብራውያን መጽሐፍ ጻፊ አይታወቅም የሚል እምነት አለው። አበባ የሚጻፈው አጪቦ የሚጻፈው አየለችም ትጻፍ እኛን ምን ያገባል? እንኳን ሕይወት የሚሰጥ መጽሐፍ ሆኖ ተቀመጠ። አብዛኛዎቻቸው ደግሞ እና ጳውሎስ እንደሆነ ውስጥ ላይ ከተቀመጡ ከአንዳንድ ቃላት አጠቃቀሞች ከማብራሪያዎች እና ከሚያወራቸው ንግግሮች ከሌሎች ከሐዋርያው ጳውሎስ መልእክቶች ጋር ስለሚዛመዱ ጳውሎስ ነው የሚባል እምነት አለና እግዚአብሔር ከጥንት ጀምሮ ለአባቶቻችን በብዙ አይነት በብዙ ጎዳና ለአባቶቻችን በማን ተናገረ? የተናገረበት መንገድ ደግሞ ልዩ ልዩ መንገድና ልዩ ልዩ ጎዳና አንዳንድ ጎግ ልየኖይ ካሲሰብ ጀመራት ሂራጋ ነው የከማን በብዙ አይነት ስል በህልም በብዙ ጎዳና ሲል ደግሞ ለምሳሌ ውሃ ከአለት በማፍለቅ የዚያ በህልም ለሁለት በመክፈል ከአለት ውሃ በማውጣት ከሰማይ ማና በማውረድ በመሳሰሉ መንገድ እግዚአብሔር ከመቼ ጀምሮ ይናገር ነበር? ተትረፍርፏል ሰላሜ ከሰማይ መጣና መስሎ በበጎች በረት የተወለደው የናዝሬቱ ኢየሱስ ክርስቶስ ግን ሙሉ ኃጢአቴን ወስዶ የበበሰው ካለ አሜን ይላል። ይሄ የወንጌል እውነት ነው። ሃሌሉያ ሃሌሉያ። ይሄ ነገር መንፈሳዊ መረዳት በኢየሱስ ይብራላችሁ። ሰው በእግዚአብሔር እያመነ እግዚአብሔር ደግሞ የሰው ልጅ እየተለበስከኝ ማንችቤት ዋይ ድምኩይ ዋይ ማንችቤት ማንችቤት የሚወድ ያውቃሉ። የእግዚአብሔር ፍቅር ገብቶሃል ወይ? በነገራችን ላይ ብሉይ ኪዳን ላይ እግዚአብሔር ለአብርሃም እንኳን አምላክ ለእኔና ለአንተ ግን አባት እድል ነው በሉ። ሃሌሉያ። ይገቡና ለእኔማ እድል ነው በሉ። ይገቡና ለእኔማ ዕጣ ነው የወጣልኝ በሉ። ለአባቶቻችን በተለያየ አይነት ጎዳና ተናገረ። እግዚአብሔር በእኔና በእናንተ ዘመን መጣና ለእኔና ለእናንተ ሊናገር ወዶ በልጁ በኩል እግዚአብሔር ሊያውቁት ነው። በውድ ልጁ በኩል ነው። ሃሌሉያ ሃሌሉያ ሃሌሉያ። ይገቡና እኔና እግዚአብሔር የተዋወቅነው በሉ። በሆነ ነቢይ በኩል አይደለም በሉ። በሆነ ሐዋርያ በኩል አይደለም በሉ። ከእግዚአብሔር ጋር የተዋወቁት
ይላል ኢየሱስ። አማኝ ናችሁ ወይ? በጌታ ናችሁ ወይ? አብ ሲያያችሁ በልጁ ነው የሚያያችሁ። አብ ሲመለከታችሁ በልጁ ነው የሚመለከታችሁ። እስቲ እድለኛ ነኝ በሉት እስቲ። በዘመኑ መጨረሻ በልጁ ለኔ ተናገረና እግዚአብሔር ለኔ የተናገረ ይበሉት። በውድ ልጁ ነው በሉት እስቲ። ድገሙ በሉ። በውድ ልጁ በኩል ነው በሉ። አሜን ኢየሱስ። አንዳች ነገር አይቶ አይደለም እግዚአብሔር የወደደ። የሚታይ ነገር ኖሮ አይደለም የተወደድከው። እግዚአብሔር የሚወድ የሚያደርግ ነገር ኖሮ አይደለም የተወደደ።